በሀገር መከላከያ ሰራዊት 403ኛ መከታ ኮር የተገነባው የጭና ሰማዕታት መታሰቢያ ጤና ጣቢያ ተመረቀም። በሰሜን ጎንደር ዞን ዳባት ወረዳ ጭና ቀበሌ የሀገር ባለውለታዎችን ለማሰብ የተገነባው ጤና ጣቢያው ከ28 ሚሊዮን ብር በላይ ወጪ እንደተደረገበት ተገልጿል። በሰሜኑ ጦርነት ወቅት በሰሜን ጎንደር ዞን ዳባት ወረዳ ጭና ቀበሌ በ2013 ዓ.ም በወርሃ ነሐሴ የህይወት መስዋዕትነት የተከፈለባት ምድር ናት። ይህንን በማሰብ በሀገር መከላከያ ሰራዊት የ403ኛ መከታ ኮር የተገነባው የጭና ሰማዕታት መታሰቢያ ጤና ጣቢያ ተመርቋል። የፕሮጀክቱ መሐንዲስ ሻለቃ ተሰማ መኬቦ የሀገር መከላከያ ሰራዊት የሀገርን ዳር ድንበር ከመጠበቅ ባለፈ የሀገር ባለውለታዎችን ዘውትር የሚዘክር ሐውልት ለማቆምና የማህበረሰቡን የጤና አገልግሎት ችግር ለመፍታት በማቀድ በ403ኛ ኮር የጭና ሰማዕታት መታሰቢያ መገንባቱን ገልጸዋል። ስሜ ሻለቃ ተሰማ መኬቦ ይባላል። የ403ኛ ኮር የጭና ሰማዕታት መታሰቢያ ፕሮጀክት መሐንዲስ ነኝ። አጠቃላይ የፕሮጀክቱ አንድምታ ስናገር እዚህ ጋር ከፕሮጀክቱ ዓላማ ጋር ተያይዞ ሲነሳ ፕሮጀክቱ ያው ዓላማ ያለው ፕሮጀክት ነው። ሲነሳ ሰማዕታትን ታሳቢ ያደረገ የአካባቢው ማህበረሰብ በሰሜኑ ጦርነት ጊዜ የተጎሳቆለው ማህበረሰብ ታሳቢ ያደረገ ከዛ መነሻ ተነስተን ነው ይህን ፕሮጀክት ወደ ግንባታ የገባነው። ያ ግንባታ እንግዲህ ከተጀመረ ጊዜ ጀምሮ ወደ 7 ወር አካባቢ ፈጅቶብናል። ያ 7 ወር ውስጥ ግንባታ እያንዳንዱ ደረጃውን ጠብቆ ነው ሄደው። በሄደው ደረጃ ልክ ስራዎች ጥረቱን ጠብቆ ሄደዋል። በጥሩ ሁኔታ ሄደዋል። እንደ ክፍል እንደ 403ኛ ኮር በዚህ ፕሮጀክት ላይ የተደረገ አስተዋጽኦ እጅግ ከፍ ያለ ነው። ምክንያቱም እያንዳንዱ የሰራዊት አባል የወር ደሞዙን አዋጥቶ ለአራት ተደጋጋሚ ጊዜ የወር ደሞዙን አዋጥቶ ከዛም አልፎ ደግሞ የጉልበትና የሙያ ስኪሉን ተጠቅሞ ነው ይህን ነገር ሊገነባ ይቻላል። ስለዚህ በዚህ ደረጃ አንበሳውን ድርሻ ይወስዳል። የኮሩ አጠቃላይ ከአመራር እስከ አባል ያለው በዚህ ፕሮጀክት ላይ ከፍተኛውን ድርሻ የሚወስደው ነው። ሌላ ባለ ድርሻ አካላቶች አሉ። እዚህ ላይ እኛ ይሄን እቅድ አቅደን ስንነሳ ሐሳባችን በጎ ዓላማ መሆኑን ተረድቶ ከጎናችን የቆሙ ብዙ ባለድርሻ አካላቶች አሉ። ከነዚህ ውስጥ የዳባት ወረዳ አስተዳደር፣ አጠቃላይ የሰሜን ጎንደር ዞን አስተዳደር፣ ከተቋም አንፃር ስንመጣ አንጋፋዎቹ የደባርቅ ዩኒቨርሲቲና የጎንደር ዩኒቨርሲቲ ከጎናችን ቆሞ በሐሳብ በገንዘብ በምንፈልገው ማቴሪያል በጣም ረድቶናል። ሌሎች ድርጅቶችም እንደዚህ የመከላከያ ኢንተርፕራይዝ ከደባርቅ ጃነቦራ መስመር ያለው ፕሮጀክት ሙሉ ማቴሪያል የምንፈልገው ማቴሪያል ልክ በጠየቅነው ልክ እየሰጠን እያገዘን ሐሳባችንን በትክክል ፕሮጀክቱን ባቀድነው ጊዜ በአጭር ጊዜ እንድናጠናቅቅ ከጎናችን የቆሙ ናቸው። በጎ ግለሰቦች በሐሳብ እንደገና ደግሞ አጠቃላይ የዙሪያ የጭና ህዝብ ራሱ ይሄ የኔ ነው በሚል ስሜት በቃ እዚህ ቦታ ከኛ ተለይቶን አያውቁም። በዚህም ነው ሞራል ተሰምቶን እኛም ቶሎ ብለን እንደዚህ በአጭር ጊዜ ጥረት ያለው ግንባታ ገንብተን ለህዝባችን ልናስረክብ ዋዜማ ላይ ነው ያለነው። በዚህም የተነሳ ሁሉንም የረዱን ከጎናችን የቆሙ አጠቃላይ ደግሞ 403ኛ ኮር ክፍለ ጦሮች ከአመራር እስከ አባል ሙሉ ስታፉን በቃ ከኛ ጋር የለፈውን እጅግ አድርጌ አመሰግናለሁ። ፕሮጀክቱን አሳክተነዋል። በጣም ደስ ብሎኛል። እንኳን እናንተም ደስ አላችሁ። እንደው የማህበረሰቡ እንዳንድ ወጣት ሀገርን ሰላም ከማስጠበቅ ባሻገር የማህበረሰቡ ጤና እንዲጠበቅ ደግሞ በእንደዚህ አይነት ተግባር በመሳተፉ የሚሰማው ስሜት እንደ መከላከያ ምናልባት እንደ ኢትዮጵያ መከላከያ ሰራዊት እንደዚህ ከግዳጅ ጎን ለጎን እንደዚህ ማህበራዊ ተሳትፎ ላይ ታሪክ አለ፣ የጎላ ታሪክ አለ። በጣም በብዙ ቦታ ላይ ለህብረተሰብ ይጠቅማል የምንላቸውን ነገሮች እየገነባን እየሰራን ይመጣል። ይሄም የዛ ልምድ አካል ነው። ምክንያቱም ሰራዊቱ ባለበት ቦታ በዋለበት ውሎ ላይ ከግዳጁ ጎን ለጎን የማህበረሰብ አቀፍ ልማት ተሳትፎን ይሳተፋል። ሰፊ ይሄ ግዴታውም ጭምር ነው። ሁለታው ደግሞ የሚገለጽበት መገለጫው ነው። ስለዚህ ከዚህ አንፃር ስናይ እኛ ለህዝባችን ይሄን እንደዚህ አይነት ነገር ሰርተን እንዲህ ስናስታጥቅ ገጠር አካባቢ ጤና አገልግሎት አጥቶ አሁን ምናልባት ከታች ከጭና በታች ካለው አካባቢዎች ተነስቶ እስከ ወቅን ድረስ በቀሬዛ ሲሄዱ በጣም አሳዛኝ ነገር እያየን ነው ይሄን የገነበረው። ይሄ ነገር ደግሞ አንዴና ለመጨረሻ እዚህ ቦታ ላይ መጀመሪያ ደረጃ ሕክምና እንዲያገኙ
ማድረጋችን ራሱ ለኛ ትልቅ ኩራት ነው። ሁለተኛ ከህዝባችን ጋር ያለው ፍቅርና ትስስርን ራሱ የሚያሳይ ነው። ይሄ ትልቅ ፕሮጀክቱ ህዝባችንም ደግሞ ለኛ ያለውን ፍቅር የገለጸበት በትክክል እዚህ ፕሮጀክት ላይ መረዳት ይቻላል። ከህዝባችን ጋር እጅና ጓንት ሆነን ነው የሰራነው። ብዙ ነገር ቢባል ህዝባችን ሁሉን ነገር ተረድቶታል። ደስተኛ ነው በስራችን። አላማችንም ተረድቶ ነው ያለው። ስለዚህ እኛም ስንሰራ በጣም ደስ ብሎ በቃ ለሌላ ለህዝባችን ስለሆነ የምንሰራው ነገር ሁልጊዜ ደስ እያለን ነው የምንሰራው። ሁልጊዜም ይሄ ደግሞ የሚቀጥል በዚህ የሚቆም ነገር አይደለም። ባይደንበት ባገኘንበት አጋጣሚዎች ሁሉ ከግዳጃችን ጎን ለጎን እንደዚህ አይነት መልካም የልማት ስራዎችን እንሰራለን የሚል ሀሳብ ነው ያለን። በሀገር መከላከያ መገናኛና ኢንፎርሜሽን ሲስተም ዋና መምሪያ ኃላፊ ሌተናል ጀነራል መሰለ መሰረት የአካባቢው ማህበረሰብ ከጸጥታ መዋቅሩ ጎን ተሰልፎ ትልቅ አስተዋጽኦ አድርጓል ብለዋል። ሰራዊቱ የገነባው ጤና ጣቢያ ከጤና አገልግሎት በላይ እንደ ታሪክና ማስታወሻ የሚታይ ሐውልት ነው ብለዋል። ታሪካችንን የይዙን አጠቃላይ ብሎም የተቋማችንን እዚህ የተከፈለውን መስዋዕትነት ሰማዕታታችን ያለበት የሀሳብ አምጥታችሁ ዛሬ ቀላል አይደለም። በእናንተ ደሞዝ አዋጣችሁ ሌላው ያገዘ እንዳለ ሆኖ ይህንን ነገር ቅርስ እዚህ ለአካባቢው መሰራቱ እኔ በጣም ደስተኛ ነኝ። በግንባታው የአካባቢው ነዋሪዎች አስተዋጽኦ ማበርከታቸውን ያነሱት የጭና ቀበሌ ነዋሪ ቄስ ወረታው አዱኛ የሰማዕታቱ መታሰቢያ ይሆን ዘንድ የተገነባው የጤና ተቋሙ ለህብረተሰቡ አገልግሎት የሚሰጥ መታሰቢያ መሆኑን አንስተው የተሰማቸውን ደስታ ገልጸዋል። ከተሰጠ አመሰግናለሁ። ቀደም ሲል በ2013 ነሐሴ 25 ቀን በመጣው ወራሪ ትግራይ ወያላ በመጣው ያንን ከሰራዊት ከመከላከያ ሰራዊት ጀምሮ እስከ ታች እስከ ልዩ ኃይል እስከ ማንኛውም ህብረተሰብ ምንሻም ሆነ ማንኛውም ትብብርና አንድነት በመፍጠር የመጣውን ሰራዊት ወራሪ 5 ሌሊት 5 መዓልት ምንም ረፈት ባልነበረበት ወቅት ያው ጦርነቱን ወደ አቸንፎ እንዳይሄድ በዙሪያው በየተራሮቹ በወቅን ተራራ በአውራምባ ተራራ በብና ተቀናጅቶ የህብረተሰብ ማንኛውም ሰራዊት ተቀናጅቶ 5 ሌሊት 5 መዓልት ጦርነቱ ሳያባራ ያን ጦርነትም በድል ተጎናጥፎ ቀርቶም እንኳን ሴቶች ውሃ እየቀዱ እንጀራ እየከወኑ እያቀበሉ ሰራዊቱ ወጣቱ አገራችን ጥለን ወጥ ሀገር ልንሸሽ ነው፣ የትግራይ ወራሪ መጥቶ የኛን ሀገር ተረክቦ አገራችን ሊያፈርሳት ከተሞቻችን ሊያፈርሷት ነው በማለት በተቆርቋሪነት ምንም ትጥቅ ይኑረና ሳይሉ ገጀራውን ያላቸውን መሳሪያ በመያዝ ያው ተቀናጅተው ጦርነቱ የመጣውን ጦር በድል ተጎናጥፎ ያለው ሰራዊት መልሶታል። በዛን ሰዓት ይህ ሰራዊት በመመለሰው ጊዜ የትግራይ ወራሪዎች አፍረው ደንግጠው ተባረው እሪታ እያሰሙ በመሄዳቸው ግልጽ ነው። ከዚህም እኒ ወራሪዎች ደግሞ ካህናትን የማይምሩ ቀርቶ ገበዙን ቤተክርስቲያን ከፋቹን እስከነ ቁልፉ ገለው በመሄዳቸው በዚህ ተቆርቋሪነት የደባርቅ ህዝብ የዳባት ህዝብ እንጀራ በማቅረብ ውሃ በማቅረብ ሞላው ወጣትም ሆነ ትንሽም ሆነ ትልቅ ሽማግሌዎችም ሳይቀር በትብብርነት ተባረው እንዲመለሱ አድርጓል። ከዛም ባሻገር ተባረው አልቅሰው በመመለሳቸው ከዛም ያሉት ትብብር አገሮች ለዚህ ለተጎዳው ህዝብ ልብስ ለሌለው ልብስ ያለውን ራቁቱን ስንሄድ የነበርነውን በርግገን ተጨንቀን ራቁታችን ወተን ነበርን። በኋላ ጊዜ ግን ያለው ከጎንደር እስከ ደባርቅ ያለው ህብረተሰብ በተመተባበር ልብሳቸውን እያወለቁ ቀሚሻቸውን እያወለቁ ምን ሊያደርግልን እንኳን ወገኖቻችን ወጡልን ከእንኳን ወጡልን እንኳን ጠላትን ድል አሸንፈው ድል አድርገው አጎናጥፈው አገኘናቸው በማለት በጣም በደስታ የሶስቱ የጎንደር ከተማ ህዝብ ያለው ከውጭም ያሉት ወገኖቻችን በደስኮራ እየመጡ አይዟችሁ እያሉ አጥናንተው አሁን እንገኛለን። አሁንም ያንን በመነሻ ማድረግ ሰማዕታቶች ወንድሞቻችን ያለቁበት አጽም ቦታ ነው በሚል ያለው ሰራዊትና ያለው ህብረተሰብ ከወረዳ እስከ ዞን ከቀበሌም ካለው ህብረተሰብም ተባብረው ይህን ሐሳብ ሰራዊቱም አስቦ ለሰማዕታት ዝክረ ጭና ምን እንስራላችሁ በማለት ይህን ነገር አሁንም ጥሩ የጤና ጣቢያ ሰርቶ እናቶች ወልደው እንዲያሳድጉ ታመው እንዲድኑ ለተማማሞች ደግሞ በእንጨት ተንጠልጥለው ወደ ደባርቅ ወደ ዳባት ወደ ወቅን ከሚሄዱ
ባጭር እንዲጠቀሙልን የነሱን የተጎዱ ሀገሮች በመሆናቸው አገሪቱን ኢትዮጵያ እንዳትፈርስ በቅንጅት በአንድነት ድል አድርገው ጠላትን የመለሱ ሀገራዊ በመሆናቸው ብለው ይህንም ታሪክ አውጭና የተባለሽውን አሁንም ሁለተኛ ታሪክ የጤና ጣቢያ በመሰራቱ ደስ ብሎናል። በጣም ተጀምሮ እንኳን አስፈጸምልና በቀጣይም መብራት እንዲገባልን ስራው እንዲጀመርልን ያሉት ልጆቻችን ደግሞ በስራ አጦች ደግሞ በሳይንስ ኮሌጅ ተመርቀው ስራ የሌላቸው ስራ እንዲያገኙልን ከዛሬ ጀምሮ ህዝቡ ደስተኛ ሆኖ ከነገ ጀምሮ አጠቃላይ የጥበቃ ስራን በማዘጋጀት ያው ዘበኛን በትኩረት ጧትም ማታም እየፈተሸ ማንም ችግር እንዳያገኘው ጤና ጣቢያውን በመንከባከብ ትምህርት ቤታችንን ማንኛውንም ሁሉንም ሰላሙንም ያው ሁለመናውን እንዲጠብቅ ህብረተሰቡ አንዲት ምቃ የጤና ጣቢያው አንዲት ነገር እንዳያገኘው በህብረተሰቡ ተነሳሽነት እንጠብቃለን።